ግርፍ እያደረገ የሚበዳኝ ወንድ ነው የምፈልገው። በቃ ምን ርህራሄ የሌለው ሴክስ ላይ ብድ ላይ ምንም ርህራሄ የሌለው ስድብ እያደረገ ልምዳሽ ግርፍ እያደረገ በቀበቶ የሚበዳኝ ወንድ እፈልጋለሁ። ደውልልኝ። እንደዛ መብዳት ሴክስ ብልግና አይደል? ቆንጆ ቦይፍሬንድሽን ትይዣለሽ፣ ስትፈልጊ ቤትሽ፣ ስትፈልጊ ቤቱ። ሽክሸካ በጣም ወሳኝነት አለው። መኪና ኦይሉ ካልተቀየረ ታፍታፍ እንደሚለው በሙሉ ሰዎች በሙሉ ሽክሸካ ያስፈልጋቸዋል። ማስወጣት፣ ማስገባት፣ መቀየር፣ ያ ሆርሞናችን ማለት አለበት። ሳትሸካሸጊ እናቴ ለእነሱ ብለሽ የኛ እናት እንዲሆነችልን እምልሽ የለም። የኛ እናት ምንድን ያሁን የማይገባኝ ነገር እንደ ነውር አሉ። አባትና እናቶቻችን ሲሸካሸጉ እኮ እንሰማ ነበር አይደለም እንዴ? ምንድን ነው እኛ ያሁን እናትና አባቴ ይህን ናት። በኢትዮጵያ ቤት ውስጥ የምንኖረው ድሃዎችንን ምናልባት መኝታ ቤቱ የልጆቹ ቤት ምናምን ነገር አትሰሙም እንዴ? እኔ እሰማለሁ። አልሰማችሁም? እናትና አባቶች ውስጥ ምንድን ነው እንደ አዲስ የሚሆንብን? ተሸካሸኩ፣ አምጡና ተሸካሸኩ። ነገር ያቸዋል። ይሄ ነውር አይደል እንዴ? ተኝቼ ነው በጣም ብቻዬን ተኝቻለሁ። በዛ ላይ በጣም ይበርዳል። መጥቼ ልቀፋ ከኋላ። አረ እንዴት ተገኝቶ ነው? እኔ እንደውም ጠጋቢ የለኝ ጠጋቢ እና በቃ ጠጋብል እኔ ጠጋቢ። እንዴት ነው የተኛሽ ግን? በነገራችን ላይ እኔ በጎን ነው የተኛሁት፣ ለማቀፍ እንዲቆጨኝ። እኔም በጎን ነው የተኛሁት። በጎን አይመችሽ? በጣም ነው የሚመቸኝ በጎን ለወንድ ተኝቼ። ቆይ እስከ እንደውም እግሬን አንችልልት ጅኝ ከኋላ ደስ ይላል ብላለች ሄሉ። አይ ሄሉ የተመታሽ። ቆይ እግሬን ልስቀል ከአንቺ ላይ ማለት ነው። አንዱን እግሬን ከአንቺ ላይ ልስቀል። ከዛ በጣም ራንዴ የተመታ አረጌን የመጣብን የተመታ ከኔ ባሳለ እንደይዘው የምር በጣም ነው የሚመቸው አይደል? አንቺም ደግሞ አንዱን እግርሽ ላይ ልስቀይ። ይኸው ሰቀልኩኝ እኮ። ከዛ ደግሞ ተጋባይ ግፋርኪ። ይኸው ተጠጋውልኝ። ከዛ ደግሞ ሰማረኪኝ። እስኪ ከንፈሬን ሰምሰማረኪኝ። ሪከርድ እንዳታረጉኝ በማርያም ልጫወትበት። ወይኔ አንተ ሪከርድ ያደርጉኛል እኮ። ምን ሆነ ነው ያርጎ? አንቺ ምን አገባሽ? ኖ ነገ ጧት ተፖስቶ አየዋለሁ። አልፈልግም። ምን የመጀመሪያቸው ነው እንዴ? ቆየ እኮ ሪከርድ ማድረግ ከጀመረ። አይ ግን አሁን ከኩል ሴክስ ወደ ላይቭ ሴክስ ተቀይሯል። አንድ ሪድ ልውጣ አላለም። ሪከርድ ቅዱሳን እያለኝ ነው። አረ ያርጉ ስራቸው ነው እባክሽ። አንቺ ደግሞ ምንድን ነው ትራይት ፍሬ ዋተናይ ትራይት ማይ ዲር እና ጠጋ ብለህ ቅፍ አድርገኝ እስኪ ሆዴ። ቅፍ አድርግሻለሁ እኮ ሰምሰም አድርጊኝ እስኪ ሰምሰም አድርጊኝ ከንፈሬን። ከዛ ደግሞ እንዶ አንዴን ልሳምሽ። አይንሽን ጨፍኝ። ይኸው ጨፈንኩኝ። ኧረ ጋይስ እኔ አይላም ኮመንታተሮች እኮ ስቶፕ ይሉኛል፣ ግማሾቹ ደግሞ ይላሉ። እነ ሄሉ ተመችቷቸዋል። ሄሉ እንዲያውም ለሶስት ነው የሚመቸው፣ ለሶስት። ቆይ መሀል ላይ ግባ አንተ፣ መሀል ላይ እናስገባ። እሺ መሀል ላይ አስገቡኝ። አዎ ሄሉ አንዴ ወደ ሳምሮሯል እያለ ነው ግንዱ። አንዴ ወደ አንቺ። አዎ አይ ጀርመን ሴቶች አትበሉ እኮ ቀላል ናዲ። እስክሪፓፕ ነው ጋይስ፣ እስክሪፓፕ
አሁንም አለ እንደ ስክሪፕ አፕ ደግሞ እኔ ምን አውቅ ስክሪፕ አፕ ነው ይሉኛል። አለፈ እኮ እሱ ፋሽን ቆያል እንደ ያ ኮሪደር ላይ ፌሳች ፍሪ ግን ዛሬ የለ ከንፈርሽ በጣም አምሮበታል። ምንድነው አንተ ስለሳምከው ነዋ። በአንተ ከንፈር ስለተሳመ በጣም አምሮበታል። ያበደ እንደውም ይሄን አይቼ ማለት ነው የታች ቤቱን ሳስበው በቃ የለም